ተገናኘን ከልጅቷ ጋር ማለት ነው። እሷ ከአውስትራሊያ ናት፣ እኔ ደግሞ ከአሜሪካ ማለት ነው። ተገናኘን። ከዛ እሷ መታ እዚህ ልቀመጥ ምናምን አለችኝ። እሺ ምናምን አልኳት። ወይኔ አንቺ ፌመስ ነሽ እንደዚህ ምናምን በቃ ባልሽ እና ልጆችሽ በጣም እወዳቸዋለሁ ምናምን ምናምን ተባብለን እንደምወዳት ደስ እንደሚሉን ቤተሰቦች እንዳሉ ምናምን። ከዛ ፎቶ ተነሳን ምናምን። ከዛ እሳ ሄደች። ከዛ የሆነ ሰዎች መጡና ካሽ እዛ ኢትዮጵያ ውስጥ ይወስዱልሻል ምናምን አሉን። ሲሉኝ ጊዜ ላይክ በቃ በጣም እንትን ጨነቀኝ፣ ብር ስለያዝኩት። እኔ ደግሞ አዲስ አበባ ምንም አላውቃትም፣ ላይክ አይርፖርቱ ምንም አላውቅም። እኔ በሊቢያ ነው የመጣሁት። እኔ የማውቀው ጉዳይ የአዲስ አበባ አይርፖርት የማውቀው ነገር ምንም የለኝም። እኔ እውነቴን ነው። እዛ ሄድንና እዚህ ተቀመጥኩ። ገባን አይርፖርት ላይ አየር ላይ ማለት ነው። እኔ እዚህ ተቀመጥኩ፣ እሷ እዛ ተቀመጠች። ከዛ ደገሙልኝ፣ ልጆች ነበሩ ማለት ነው። ሲደግሙልኝ ጊዜ ወይኔ ብዙ ብር ስለያዝኩ ልታሳልፍልኝ ትችያለሽ፣ ከዛ ውጭ ትሰጪኛለሽ አልኳት። እሷ ደግሞ ወደ ችግር የለውም እሺ ምናምን አለች። ከዛ ያለ አወጣሁትና ሰጠኋት፣ እዚህ ጋር የነበረኝ ማለት ነው ቦርሳዬን ሰጠኋት። ከዛ ተቀበለች፣ ያስቀመጠችልኝ። ሄደን ልክ አዲስ አበባ ስንገባ የእኔ ሳንጣ ዘገየ። ከዛ የእሷ ቶሎ ብሎ መጣና ከዛ ውጭ ልጠብቅሽ ምናምን ዘገየሽ ምናምን አለችኝ። እሺ ምናምን አልኳትና ውጭ ጠበቀችኝ። ስጠበቀኝ ጊዜ እኔ ዘገየው። ከዛ ወይኔ ብርድ ምናምን ቤተሰቦች እየጠበቁ ማለት አለ አይደለ፣ ቤተሰቦች የእሷ ቤተሰቦች አሉ ምናምን እየጠበቅነሽ ነው ምናምን 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 አለችኝ። ከዛ ወይኔ ብርዱ ግን በጣም ያለ ትዘገያለሽ፣ የምትዘገይ ከሆነ እንሂድ እንዴ ምናምን አለችኝ። አረ ችግር የለውም ሂጂ ነገ ትሰጪኛለሽ አልኳት። ከዛ አረ ችግር የለውም እሺ ምናምን አለችኝ። ሄደች። ነገ ሲነጋ ደወልኩላት። ስደውልላት በ11 ሰዓት ምናምን 11 ተኩል ምናምን እንገናኝ ስትለኝ እሺ ምናምን ተባብለን ሄድን። አመን እየሄድኩት ወደ እሷ እኔ ታመምኩ መሀል ላይ ማለት ነው። ስታመም ወይ የሆነ ነገር ችግር አጋጠመኝና ይቅርታ ለነገ እንገናኝ ወይ ሌላ ጊዜ እቀበልሻለሁ ምናምን አልኳት ማለት ነው። ኧረ ችግር የለውም ደግሞ ከቤት አልወጣሁም አስቀምጬልሻለሁ፣ በቃ ችግር የለውም በማንኛውም ጊዜ ደውይልኝና እሰጥሻለሁ ምናምን አለችኝ ማለት ነው። ከዛ እሺ ብዬ እኔ ተመለስኩ። ከዛ ጠፋች። ከዛ በኋላ 2 ሳምንት ነው የጠፋችኝ። ከ2 ሳምንት በኋላ ነው። ከዛ ቤተሰቦቼ ወይኔ ምናምን ደውይላት በምን ላገኛት? ከዛ ባሏን ጻፍንለት ማለት ነው። ባሏን ስንጽፍለት ወይኔ ገጠር ውስጥ ሄዳለች እና አሁን መታለች ከሐዋሳ ምናምን፣ ከዛ ስልክሽን ስጪኝና እንደውልሻለን ምናምን ሲል እሺ ምናምን አልኩት። ስልክ የሰጠኋቸው ደወለችልኝ። ከዛ እሪ ብላ አልቅሳ ጠፍቶብኝ ነው ብሩ አለች። በቃ ብሩ ጠፍቶብኛል አለች። እንዴት ይጠፋብሻል? አስቀምጬልሻለሁ ደግሞ ለአንቺ ልጠብቁ 2 ሳምንት ደግሞ ታምሜ ነው መጣው ምናምን ስላት በቃ ጠፍቶብኛል ግን ቀስ ብዬ እከፍልሻለሁ፣ በአሁን ሰዓት ምንም ብር ካጠገብ የለም ምናምን አለች። አረ ብሬ ነው የምፈልገው፣ ክፈኝ። እኔ ደግሞ ከዛ በቃ ቀስ ብዬ እከፍልሻለሁ ምናምን ስትለኝ እሺ ወንድሜ ይምጣና ከወንድሜ እናወራለን ምናምን አልኳት። ከዛ ወንድሜ መጣ፣ አወራን። 100,000 ብር ነው ያለኝ። ከዛ 100,000 ብሬን ምናምን አለች። ታማ ነው የመጣችው፣ ብር የላትም፣ ሰው ብራችን ስጥን ምናምን ሲላት 100,000 ብር ነው በኢትዮጵያ ማለት ነው። ከዛ እሺ ያለሽው ላኪው አላት። ላከችልን። ከዛ በጣም አስፈለገኝ፣ ብሩ ደግሞ በጣም አስፈለገኝ። ከዛ እሷ ባሏ ምናምን ደግሞ በቃ ታስፈራራቱ አላችሁ ምናምን አለ። ማንም የሚያስፈራራት ነገር ደግሞ የለም። ከዛ አንቺ ታምር ስለሆንሽ 200,000 እልክልሻለሁ ደግሞ አዝኜብሻለሁ ምናምን ታምር ስለሆንሽ 200 ልላክልሽ ምናምን ብሎ 200,000 ላከልኝ ማለት ነው። ከዛ ሲልክልኝ እኔ ደግሞ በኋላ እንትን አልኩት፣ ብሬ ስለምፈልገው ምናምን በቃ እንትን አላመንኳትም እውነት ለመናገር። ግን በቃ የሆነ እሷ ደግሞ እንደዚህ ነው እንደዚህ ትለኛለች ምናምን። ከዛ ጭንቅ አለኝ፣ በቃ በጣም ከፋኝ። ብዙ እያወራ ነው ከሳ ነገር ምናምን አለ በቃ።
ከዛ በኋላ እኔ ወደ ሀገሬ የመጣው እሷም ወደዚህ መጣች፣ ወደ ሀገሯ አውስትራሊያ ገባች ምናምን ማለት ነው። ከዛ ከሳውራት ስጀምር ክፈይኝ ምናምን፣ በምንድን ነው የምትከፊኝ? እኔ ብሬ ነው የምፈልገው፣ ደግሞ ተመልሻለሁ እንደሚያስፈልገኝ ነገርኳት ምናምን። ከዛ እሷ የነበሯት የቤተሰብ ጣጣ ምናምን ምናምን ነገረች ምናምን። ከዛ በምን እሺ ቀስ ብዬ ስራ ላይ ጀምርና ቀስ ብዬ ልከፍልሽ ምናምን አለች። እሺ ብያት ከዛ በምን ልክፈልሽ ምናምን አለች። እንደምትከፍልልኝ አካውንቴ ምናምን ላኩላት። ከዛ በኋላ በቃ እናወራለን፣ ሰላም አለን ምናምን። ከዛ የሆነ አለ ህይወት ያጨናንቃል፣ ያለዚህ ስትወሽን የኔ ላይፌ ያጨናንቀኛል ምናምን። ከዛ ሳያት ሺዝ ላይክ ሃፒ፣ በጣም ደስተኛ ናት፣ ችግር ያላት አይመስልም ምናምን። በቃ ደግሞ እሷ ከቤተሰቦቿ ናት፣ ገባ። እኔ ደግሞ ብቻዬ ነኝ፣ ይሁን ቤተሰብ አሉኝ ነው። ግን እዚህ ሀገር ታውቃለህ ከነጭ ስታድግ የራሴ ህይወት ነው እንጂ ነጮች አያጉዙህም። ቤተሰቦቼ ነጮች ናቸው። ስለዚህ ያለ ህይወት በጣም ትንሽ ከብዳለኝ። ሲጨናነቅ ጊዜ ሀይ ኤዱ አልኳት። ከዛ ምንድን ነው ኤዱ ያልሽኝ ምናምን አለች። ስታናደኝ ጊዜ በቃ ቦይስ የላክሉ ብሬን ክፈይ፣ ማትከፊኝ ከሆነ በቃ ፖስት አድርግሻለሁ አልኳት። እኔ አልዋሽህም፣ ለመጀመሪያ ጊዜ ፖስት አድርግሻለሁ አልኳት። ሲከፋኝ ጊዜ ማለት በጣም ስናደድ ጊዜ። ከዛ በቃ አምታ ደስ በቃ የፈለግሽው አድርጊው ፖስት አድርጊው አለችኝ። ይሄ ነው የኔና የእሷ ማለት ነው። በቃ እንደዚህ ያደረገችኝ። እሷ የምትለው እከፍልሻለሁ ትላለች። ያ 3,300 ከፈሉልኝ። እኔ 5,000 ነው የሰጠኋቸው። ከፈለጋችሁ የምታግዙኝ ምናምን ከሆናችሁ ሙሉ መረጃ የምትፈልጉ ከሆነ በውስጥ መስመር አገኙኝ። ሁሉም መረጃ አለኝ። የባንክ አካውንቴም አለ። እኔ ያወጣሁት ስንት እንደሆነ ኢትዮጵያ ውስጥ ስንት እንዳወጣሁት ምናምን ሁሉም መረጃ አለኝ። የምትፈልጉኝ ሰዎች ሙሉ ኢንፎርሜሽን የምትፈልጉ ሰዎች አለኝ። ከኔ እውነት አለ። እሷም ንጹህ ናት ብዬ አላስብም፣ ግን በጣም ምስኪን ናት። እሺ በቃ የሆነ ምስኪን ሆና ነው የምትቀርበኝ። እኔ ደግሞ እንደዚህ ነኝ። የሚያቀኝ ያቀኛል። እኔ ስለ ራሴ ላብራራ አልችልም። አይ ነው ብዙ ሰዎች ሊመጡ ይችላሉ፣ የማያውቁኝ ሰዎች። አሁንም ታምም ያለው ብርም ያስፈልገኛል፣ ብሬ ትክፈለኝ። ይሄ አጋጥሞኛል ለእኔ ማለት ነው። ካልከፈለችኝ ደግሞ እንደዚህ ስትሉ ወደ ኢትዮጵያ ስትሄዱ እኔ ምንም ኢንፎርሜሽን የለኝም። በአካልም በተለያየም ሰው አግኝቼ አላውቅም። እዚህ ቲክቶክ እመጣለሁ፣ እስቃለሁ፣ እወጣለሁ። እዚህ የማገኘው ምንም ነገር የለም። በምን አመንሽ አትለኝ። እኔ ሰው አምናለሁ፣ ሰው እወዳለሁ፣ የሚያውቀኝ ሰው በቃ ሰው በጣም አምናለሁ። አይ ዶንት ኖ ዋይ ዳትስ በቃ እግዚአብሔር የሰጠኝ የኔ ታሪክ ነው። በቃ እግዚአብሔር ሰጥቶኛል። ሰው አምናለሁ፣ ሰው እወዳለሁ፣ ሰው እቀርባለሁ። ወጥቼ ሰርቼ የምገባ ሰው ነኝ። ግን በቃ ብዙ አመት አቤል ታምሜ ስለነበርኩ ለዛ ነው እኔ እንጃ። ብቻ እኔ እውነታ ጋ አለ። እሷም የምታወራ ነገር ሊኖር ይችላል። ብሬን ትክፈለኝ። ካልከፈለችኝ ግን ብዙ ሰዎች እንዲማር ኢትዮጵያ ውስጥ አዲስ አበባ ስትሄድ ብዙ የሚያጋጠመ ነገር አለ፣ እዛ ኤርፖርት ውስጥ ማለት ነው። አላውቅም እንደዚህም አምናችሁ የምትሰጡት እንደዚህ መጥቶ እንደዚህ ምናምን ምናምን የሚሉ ነገር ትምህርቱም ሊሆን ስለሚችል እኔ ይሄ ይመስላችኋል፣ ግን በጣም የሚያሳዝን ታሪክ ነው። ላይክ በጣም ብዙ አስበህ ምናምን አስበህ የምትሄድክ ምናምን ሲያጋጥምህ ነገር ሁሉ ምናምን ይሆናል አይደለ? በቃ በጣም ይከብዳል ከምር። ስለዚህ እኔ በቃ እኔ የምታግዙኝ ሰዎች አግዙኝ፣ ጻፉልኝ። ሰው የሚገባው ከሆነ ሼር አድርጉበት። ቻው።